እስኪ አንድ ጥያቄ እንጠይቅ። ፈተናዎች የእድገት መረማመጃ ሊሆኑ ይችላሉ? የዛሬው ትንታኔያችን የሚሽከረከረው በዚህ ጥያቄ ዙሪያ ነው። ለዚህ ውይይት መነሻ የሆነን መለኮታዊ ጥበብ የተገኘው በአካንጂዮቲ መዛቤት የ2012 እትም ላይ ባለራዕዩ ፓንዲት ሽሪራም ሻርማ አቻርያጂ ካሰፈሩት ጽሑፍ ነው። እንግዲያው እስኪ ወደ ዋናው ሐሳብ በጥልቀት እንገባና እንመርመረው። እሺ፣ ለመጀመሪያ ያህል ይህንን ጥያቄ እናንሳ። ያለ ትግል የሚኖር ሕይወት ለምን ድምቀት ወይም ድባብ ያጣል? ይህ ጥያቄ በቀጥታ ወደ ዋናው የትንታኔያችን ጭብጥ ይወስደናል። ምክንያቱም የሕይወት እውነተኛው ውበትና ጥራት የሚገለጠው ልክ እንደ ወርቅ በፈተናዎች እሳት ውስጥ ሲያልፍ ነው። እናም የመጀመሪያው ክፍላችን የድምቀት ዋጋ የሚለውን ሐሳብ ይመለከታል። እዚህ ላይ ትግል ትርጉም ላለው ሕይወት ምን ያህል አስፈላጊ እንደሆነ የሚያስረዳውን መሠረታዊ ሐሳብ እናያለን። ዋናው ነጥብ ፈተና የሌለበት ሕይወት በጊዜ ሂደት ብርሃኑንና ውበቱን ያጣ። እሺ፣ ታዲያ ጽሑፉ ሕይወትን እንዴት ነው የሚገልጸው? ሕይወት ማለት ፈተናዎችን መጋፈት እና ከዛም ለእድገት መሰላል አድርጎ መጠቀም ነው ይላል። እንዴት የሚያምር ምሳሌ ነው! እያንዳንዱ ፈተና ወደ ታች የሚጎትት እንቅፋት ሳይሆን ወደ ላይ የሚያወጣ አንድ እርከን ነው ማለት ነው። ልዩነቱ በጣም ግልጽ ነው። እስኪ ሁለቱን አይነት ሕይወት እናነጻጽር። በአንድ በኩል ፈተናን የሚቀበል ሕይወት አለ። ልክ በእሳት እንደሚፈተን ንጹሕ ወርቅ እያበራና ብርሃኑን እየበተነ ይሄዳል። በሌላ በኩል ደግሞ ከትግል የሚሸሽ ሕይወት አለ። ይህ አይነቱ ሕይወት በጊዜ ሂደት ድምቀቱን ያጣል። ከሁሉም በላይ የሚያሳዝነው ደግሞ በውስጡ ያለውን ታላቅ አቅም ሳይጠቀምበት ዕድል አልባ ሆኖ ይቀራል። እሺ፣ ይሄ ሁሉ ጥሩ፣ ግን ፈተና ሲገጠመን የመጀመሪያው ተፈጥሯዊ ምላሻችን ምንድን ነው? አሁን የምንሸጋገረው ወደዚህ ሐሳብ ነው። ይህ ክፍል የፍርሃት ጥላ ይባላል። ምክንያቱም ከችግር የማምለጥ ዝንባሌያችን እና ከሚያስከትላቸው መዘዞች ጋር የተያያዘ ነው። አዎ፣ ብዙ ጊዜ ችግር ሲያጋጥም መጀመሪያ የሚሰማን ፍርሃት ነው አደል? ችግሩ በጣም ትልቅ ሆኖ ሕልውናችንን የሚፈታተን አደጋ መስሎ ይታየናል እና በቃ መጀመሪያ ሐሳባችን ከሱ መሸሽ፣ ማምለጥ ነው። ይህ ሁላችንም ውስጥ ያለ ስሜት ነው። ችግሩ የሚመጣው ፍርሃት ውሳኔዎቻችንን እንዲቆጣጠር ስንፈቅድለት ነው። ውጤቱ ከባድ ነው። በመጀመሪያ አእምሮአችን ልክ ሽባ እንደሚሆን ነው ጠርጣርጎ ማሰብ ያግተናል። ከዛስ ውሳኔዎቻችን በሙሉ በችኮላና አርቆ ሳየው የሚወሰኑ ይሆናሉ። ከነበረን ክብርና ማንነት ዝቅ እንላለን። ሕይወት በሙሉ በበታችነት ስሜት ይዋጣል። በመጨረሻም መውጫ በሌለው የተንኮልና የችግር አዙሪት ውስጥ እንገባለን። እስካሁን ያየነው የችግሩን አስፈሪ ገጽታ ነው። ግን እስኪ አሁን ነገሩን ሙሉ በሙሉ እንቀይረው። ይህ ክፍል መለኮታዊ አዲስ እይታ ይሰኛል። ምክንያቱም ለፈተናዎች ያለንን አመለካከት በአዲስ እና በተሻለ መነጽር እንድንመለከት ይጋብዘናል። እስኪ እንዲህ ብለን ራሳችንን እንጠይቅ። ፈተናዎች ሕልውናችንን የሚፈታተኑ ስጋቶች ሳይሆኑ እንደውም መለኮታዊ ስጦታዎች ቢሆኑስ? ይህ ጥያቄ ብቻውን የአስተሳሰብ ለውጥ ሊያመጣ ይችላል። ይኸውላችሁ፣ አመለካከታችን ሲቀየር ሁሉም ነገር ይቀየራል። የድሮ በፍርሃት የተሞላው እይታ ፈተናን እንደ አጥፊ ነገር ነው የሚያየው። አዲሱ እይታ ግን ፈተናን እንደ መለኮታዊ ስጦታ፣ እንደውም ወደ ጥንካሬ የሚያሻገር መንገድ፣ ለአዲስ ዕድሎች በር ከፋች አድርጎ ነው የሚቆጥረው። ታዲያ ፈተናዎች ምን ያደርጉልናል? ልክ ግን መስታወት ናቸው። ምን አይነት ውስጣዊ ድክመት እንዳለብን ያሳዩናል። ጥረታችን የት ጋር እንደላላ ያመላክቱናል። ከድንቁርና እንድንነቃ ይረዱናል። ከሁሉም በላይ ደግሞ በውስጣችን ተኝቶ የነበረውን እምቅ ችሎታችንን ቀስቅሶ እንድናጣው ያደርጉናል። ይህ ትግል ግን ቀላል አይደለም። ምክንያቱም በሁለት ግንባር ላይ ነው የሚካሄደው፣ ከውጭም ከውስጥም። ለእድገት የሚደረገው ትግል በሁለት የተለያዩ ነገር ግን ተያያዥ በሆኑ ግንባሮች ላይ እንደሚካሄድ እናያለን። እነዚህን ሁለት ግንባሮች ናቸው። በውጭ በኩል አስቸጋሪ ሁኔታዎች፣ የአካባቢ መሰናክሎች፣ ምናልባትም የተፎካካሪዎች ሴራ ሊኖር ይችላል። ግን እውነተኛው ትግል ያለው ውስጣችን ነው። ደስታን ብቻ የሚፈልገው አእምሯችን፣ እኔ የሚለው ብሪተኝነታችን፣ ያለ ምክንያት የምንወደውና የምንጠላው ነገር፣ እነዚህ ናቸው ትልቁ የጦር ግንባር። እና ምንጩ እንደሚነግረን እነዚህን ሁለት ግንባሮች ለማሸነፍ እንዲሁ በዘልማድ አይቻልም። ጥልቅ የሆነ መንፈሳዊ ግንዛቤ ያስፈልጋል። ይህ ማለት ከቁሳዊው ዓለም ባለፈ የሕይወትን ትርጉም መረዳት ይግድ ነው ማለት ነው። እሺ፣ ይህንን ግንዛቤ እንዴት ነው የምናዳብረው?
3 ተግባራዊ መንገዶች ተቀምጠዋል። አንደኛ ከመንፈሳዊ መካሪዎች ጋር መሆንና ከጥበባቸው መማር። ሁለተኛ ከፍ ያሉ ሐሳቦችን የያዙ ጽሑፎችን ማንበብ። ሶስተኛ እና ይሄ በጣም ወሳኝ ነው፣ ጥልቅ አስተሳሰብና ማሰላሰልን የዕለት ተዕለት ልምዳችን ማድረግ። አሁን ደግሞ ይህንን የእድገት መሰላል ስንወጣ መንገዳችን ቅንና ትክክለኛ እንዲሆን ምን ያስፈልጋል ወደሚለው ንምጣ። ምክንያቱም ፈተናዎችን ማሸነፍ ብቻ ሳይሆን እንዴት እንዳሸነፍናቸውም ወሳኝ ነው። እዚህ ላይ በጣም ኃይል ያለው ያለን ከሆነ አባባል አለ። ለመጀመር ሁኔታዎች ፍጹም እስኪሆኑ ድረስ አትጠበቅ፣ መጀመር ራሱ ሁኔታዎችን ፍጹም ያደርጋል ይላል። እንዴት ያለ ኃይል ያለው ንግግር ነው! ትክክለኛውን ጊዜ ከመጠበቅ ይልቅ ወዲያውኑ ወደ ተግባር መግባት። እናም በዚህ መንገድ ላይ ስንጓዝ 3 መርሆችን መያዝ አለብን። እርምጃዎቻችን ሁሉ በእውነት ላይ የጸኑ መሆን አለባቸው። የምናደርገው ነገር ሁሉ በቅንነት የተሞላ መሆን አለበት። ከሁሉም በላይ ደግሞ ሐሳባችን ከራሳችን አልፎ ለሁሉም መልካምነትን የሚመኝ መሆን አለበት። ይህኛው የአርኖልድ ቤኔት አባባል ደግሞ ለውጥ በማንኛውም ሰዓት እንደሚቻል ያስታውሰናል። ከፈለክ ይላል፣ በየሰዓቱ አዲስ ገጽ መግለጥ ትችላለህ። ያለፈው ቢያልፉም ሁሌም አዲስ ዕድል እንዳለ የሚያሳይ ተስፋ ሰጪ ሐሳብ ነው። እንግዲህ ወደ ማጠቃለያው ስንደርስ የዚህ ሁሉ ጉዞ የመጨረሻ ግቡ ምንድን ነው? የሕይወትን ፈተናዎች በዚህ መልኩ መቀበል ወዴት ያደርሰናል? ዘላለማዊ መውጣት የሚለው ርዕስ ይህን ይመልስልናል። ነጥቡ ይሄ ነው። በዚህ አስተሳሰብ ስንኖር እያንዳንዱ ፈተና የችግሩ አካል መሆኑ ቀርቶ የመፍትሄው አካል ይሆናል። እያንዳንዱ መሰናከል ወደ ታች የሚጎትተን ሳይሆን በመሰላሉ ላይ አንድ እርከን ከፍ የሚያደርገን ይሆናል። እናም ይህንን ትንታኔ የምንደማድመው ከምንጩ በተወሰደው በዚህ የመጨረሻና አስገዳይ መስመር ነው። በውስጣዊ ማንነት ላይ እምነት በማሳደርና በቅጽበቱ ከፈጣሪ ጋር የመሆንን ስሜት በመያዝ እያንዳንዱ ፈተና መፍትሄና ወደ ዘላለማዊ ሕይወት ሙሉ ግብ የሚመራ መሰላል ይሆናል።